እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። ማርያም ብዬ አልጠግብም ስጠራሽ ማርነሽ ለከንፈሬ ማርያም ብዬ የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አንተ የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? ዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። በተዋደዱ መሃል አንገባ ወይንም ደግሞ በባልደረቦች መሃል አንገባ። ሰይጣን በግንቦት ወር ይሰራል አለ። እኔ አናቅም እኛ እና የናንተ ውስጥ ጉዳይ ውስጥ አንገባ። ስለ ባልደረባ ምንም ሐሳብ አንሰጥም። ለማንኛውም ግን የኢየሱስ ነው ግንቦት ወር ካልክ ለሰይጣን መስጠት አይገባህም ነበር። በሰይጣን ላይ ኢየሱስ አቅም የለውም ብለህ ካላመንክ በቀር ማለት ነው። የኢየሱስ የሆነ ሁሉ የኢየሱስ ነው። የሰይጣን የሚሆንበት ምንም ምክንያት የለም። ለማንኛውም ግንቦት አንድን ስናስብ አምላክ ሰው የሆነባት የትህትና እመቤት እጅግ በጣም የምንወዳት የአምላክ እናት ቅድስት ድንግል ማርያም የተወለደችበት ነው። እንግዲህ ቅድስት ድንግል ማርያምን ከልጇ ልንነጥላትም አንችልም። በእርሷ ሰው ሆኖ እርሷን ጸጋ እንድናስብ ያደረገ ልጇ ክርስቶስ ነውና ዛሬ ቅድስት ድንግል ማርያምን የተወለደችበትን እናስባለን። ኦርቶዶክሳውያን እንኳን አደረሳችሁ። ወንድሜ እንግዲህ ከሰይጣን የመላቀቅ ዓመት ይሁንልህ። እንግዲህ አብሮ መስራት በጣም ከባድ ነው። እንግዲህ ወሩንም ታውቃለህ ምናምን አስረግጬ ነው የምነግርህ። ይሄ ወንጌል አይደለም። ገረሽ ኢየሱስ ክርስቶስ ትልቁ አምላክሽ ጌታሽ መድኃኒትሽ ልታዩ እምትጓጉው ምትኖሪለት ጌታዬ ያልሽው አምላክሽ በሷ ማህፀን ውስጥ እንዳደረ ባንቺ ማህፀን ውስጥ ሊያደር አይችልም። መቼም ታውቂዋለሽ ህይወትሽን እናት እሷን ከመረጣት ከዚህ ሁሉ ሴቶች ልዩ አድርጎ ከመረጣት ትውልድ ሁሉ ብጽዕት እንዲላት ከመረጣት ያችን ሴት ማክበር ካልቻልሽ የኔ እናት እንግዲህ እናንተም ታወርት እኮ ቆይ እሺ እንደው በሰው ራሱ ቢመሰል እና የወለደቻችሁ እናታችሁ አለች፣ ከዛ አባታችሁ አለ። አባቴ ነው የወለደኝ ሳይሆን ላይክ አባቴን ብቻ ነው የምወደው እሷን አልወዳትም አይነት ነገር ማለት ይሄ ላይገናኝ ይችላል። ምሳሌው ግን እሷን መውደድ ካልቻላችሁ እኔ አሁንም የምነግራችሁ ከጥልቁ ናችሁ። በቃ እሷን መውደድ ያልቻለ ሰው ውስጣችሁ የሆነ አንደኛ የሆነ ክፉ መንፈስ አለ። ጸልዩበት። ሰው ሃይማኖት ማንቋሸሽ፣ የሌላን ሰው ሃይማኖት መሳደብ፣ በሌላ ሰው ሃይማኖት ሙድ መያዝ፣ ከዛ ደግሞ እነሱ ሊወዷታል ብለህ ስላሰብክ መጽሐፍ ቅዱስ ያከበራትን ሴት ማዋረድ፣ ይሄ ወንጌል ከመሰላችሁ እንግዲህ ይሄ እኔ በማውቀው ወንጀል ነው እንጂ ወንጌል አይደለም። ወንጌሉ ያስተማረኝ ፍቅር ነው። እኔ ወንጌሉ ያስተማረኝ በነገራችን ላይ የመጀመሪያዋ ወንጌል ሰባኪ እኮ ነች። የመጀመሪያዋ ሴት ነች ጌትነቱን ሰሚት ያደረገች የመጀመሪያዋ ሴት ነች። በነገራችን ላይ አንተ ወንጌል ነው እያልክ የምትሰብከውን ወንጌል መስበክ የጀመረችው እሷ ነች። መጀመሪያ የሰበከችው እሱን ስሙት ብላ የሰበከችው የመጀመሪያዋ ሴት እሷ ነች። እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። እኔ እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያደርግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይ ላመሰግንሽ ብዬ ተዳፈርኩ ነው ያለው። እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስ። ስለዚህ እንደዛ ነው። ኦርቶዶክሶች ጦንቃይ ናቸው። በጥንቁልና ነው የበዙት። ጠንቋይ አባይ ጠንቋይ እንዲሁም ሟርተኛ አያውቅም ለራሱ እንኳንስ ለኛ። ማርያም ብዬ አልጠግብም ስጠራሽ ማርነሽ
ብዬ ሳሊለን እያልኩሻለሁ እስከ ዛሬ ማርያም ብዬ ጸጋሽ ቤትን ሞልቶ ተትረፈረፈልኝ ማርያም ብዬ ሐዘንና ለቅሶ ከኋላ ቀረልኝ ማርያም ብዬ ዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት